ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በድጋሚ ተመልሼ መጥቻለሁ። ያው የባለፈው ቪዲዮ አልታየልኝም፣ ያው ቀስ እያለ ይታያል ብዬ አስባለሁ። ሁሉም በየደረጃው በትዕግስት እጠብቃለሁ። ዛሬ ደግሞ እናንተን ዘና ፈታ ያደርጋል ያልኳችሁን ስለሰባ አድርጌ መጥቻለሁ። አብረን ሪአክት እናደርጋለን፣ እንስቃለን፣ ፈታ ዘና እንላለን። ዛሬ ደግሞ አጃብ በሚያሰኙ በሰርግ ቪዲዮዎች ነው ተመልሼ የመጣሁት። ወደ ቪዲዮ ሰርግ እስከተባለ እንዲህ ነው የሚያሰኘው። የዋጠች ይመስል ድርቅ ግትር ሰው ያጋባት ይመስል ማለት ተዋዶ ተፋቅሮ ተጋብተው እንግዲህ ያታችኋል። መጥፎ ጓደኛ ይስጣችሁ እንግዲህ የጓደኛ ክፉ ሊያወርዶ ሲል እንኳን ሲከለክል ወይኔ ወደቀ። ከባድ ነው እንዲህ አይነት ጓደኛ። እንግዲህ አንዳንዴ ዘና ፈታ ያደርጋል፣ ግን አይስጣችሁ እንዴ ተንኮል የሚያስብ ጓደኛ። ወይኔ በቁሙ ነው ዘርፋ መጣችሁ መሰል ድርቅ ብሎ ቀራችሁ። ጥላው ቁጭ እሱ በተራው ደግሞ ምን ነው ተራራቁ፣ መሀላችሁ ክፍተት። ኧረ ተጠጋጉ። ኧረ እናንተ ቤተሰብ ምን ትላላችሁ? ተጠጋጉ እንጂ ተጠጋጉ እንጂ። እሱ በተራው ደግሞ ምን ነው ተራራቁ፣ መሀላችሁ ክፍተት። ኧረ ተጠጋጉ። ኧረ እናንተ ቤተሰብ ምን ትላላችሁ? ተጠጋጉ እንጂ ተጠጋጉ እንጂ። ታፍራለች። ያምራል። እንዴ ምን ነው ተራራቁ፣ መሀላችሁ ክፍተት። ኧረ ተጠጋጉ። ኧረ እናንተ ቤተሰብ ምን ትላላችሁ? ተጠጋጉ እንጂ ተጠጋጉ እንጂ። ታፍራለች። ያምራል። ያልምዳችሁ ብለናል። ያልምዳችሁ። አቤት ፍጥጥ፣ አቤት ውበት። ግጥም ተሽኮ ሁለቱም የዳቦ ቀለበት ያለው ሰርግ ቦማላ። እንግዲህ የዳቦ ቀለበት ያለው ሰርግ ልዩነት ፈጣሪ። በዳቦ ምትነሱ ጠለም አለ ጣሶ ታብኛለ። አይ እጇን አንስቶ እግሩ ላይ እግሩ ጋር ያው እግሩ ላይ ሳይሆን ቢሮ ላይ ማለት ነው። የወይን አበባ እኛም ወደናል ይሁን ተባለለት ሰርግ። ደስ አይልም? በልጅነት ልጅ በልጅነት ነበረ፣ ትዳር በልጅነት። ለኩበያ ጠላ የታባ ምን አይነት ስራ? ምን ጋጥ ወጥ ነው? አቦ መንገድ ሴት ልጅ በነፃ መሄድ አትችልም? ይቅርታ አለሽ እኮ በቃ ተፋች። ሀብታሞች ስልክ ያዙ። በቃ ሴቶች ስትባሉ እንደው ከባድ ነው። በትንሹ በትልቁ ትገመታለች። ራሳቸውን አስቀምጡ። በቃ ሴቶች ስትባሉ እንደው ከባድ ነው። በትንሹ በትልቁ ትገመታለች።
የሆነ ነገር ካስፈለገ ምናምን ነገር መሄድ ካለብህ ሆስፒታል ይሻላል። እሺ 09 በቃ እና ደግሞ እንዴት ነው የምታምረው? ደውል እሺ። በቃ እሺ። አንተ እስካሁን መንገድህን እንጂ ምን አይነቱ ነህ? እዚህም ይያዛል ማይክ እንደዚህ ይባላል። ይሄም አለ እንግዲህ ይታ ግጥም አላረገም ግጥም የምሽል ናት ሁለት ሶስት አራት ስካር መንፈስ የስካር መንፈስ የተወጋ ይሁን ያልተባለለት መደቡ ሙሉ አነሳ መደብ ታባክ ልክ የለ ጨረሰ። ሰዎቹ ጨረሰ። የስካር መንፈስ የተወጋ በአንድ ምላስ 12 ቅርጾች ምላስ 12 ቅርጾች ምላስህ የተለያዩ ቅርጾች ታወጣለህ። እስቲ በአንድ ምላስ 12 ቅርጽ ማውጣት እስቲ ነው። በህልሜ አይቼ ማለት በህልሙ አይቶ እንዴት አየህ? ቅርጽ ስታወጣ አይደለም ሌላ ሰው ሲያወጣ ከዛኔ ጠዋት ስነሳ ቻልኩ። ኧረ ተው ያየኸውን በህልምህ? ምን አይነት ምላሰኛ ሰው ነው ያየኸው? በህልሙ አይቶ ሌላ ሰው ሲያወጣ ቀይ ነው መላጣ ነው ፀጉር አለው። ስለዚህ መጣና በምላሱ ነገር ሲያሳይ ያንን ቀን ላይ ደገምከው ማለት ነው። እስኪና አሳየን እስኪ 13ቱንም 12 እሺ አንዱ እስኪ 12 ቅርጾች በአንድ ምላስ 2 3 4 5 6 7 እንዴ 8 9 10 11 ምንም አይደለም ማለት ነው። አንዳንድ የሚገጥመን ነገር ሰርተን ለፍተን ጥረግ ድክም ብለን በድካም ሰዓት አንዳንድ እንግዲህ እንዴት ልበላችሁ ብቻ እስቲ እንያ ድክም ጥርት አድርገን ሰርተን ስንወጣ ምትም ያጋጥመን ነገሮች ታበል ጭፍር የልብ አደረሰች የሰው ልፋት ጥረት እናንተ ብትሆኑ ምን ታደርጓት ነበር? እቺ ንሻ እስቲ ሐሳባችሁን በኮሜንት በከረሜላ የተንበሸበሸ ሰርግ አጃብ የሚያሰኝ ማለት ጨመራል። አሁንም የምን ባህል ነው? ሳር ነስንሰዋል፣ ጎዝግዘዋል፣ ለምልሙ ፍኩ ነው እንደሳሩ እንደ ከረሜላው ጣፍጡ ነው። መልእክቱ ምንድነው? እስቲ የምታውቁ ሐሳባችሁን በኮሜንት ምን ለማስተላለፍ ፈልገው ነው? ከረሜላ ናስንስ ወዳጅ አትውደቅ፣ ከወደክ ሰው በካሜራ ብቻ ነው የሚያነሳ። ወዳጅ አትውደቅ፣ ከወደክ ሰው በካሜራ ብቻ ነው የሚያነሳ። ወደ ግራ ወዳጅ አትውደቅ፣ ከወደክ ሰው የሚያነሳው በካሜራ ነው። ረበለው የተባለለት ሰርግ በሩን ገንጥሎ ቤት ጣሪያ እስከ መገንጠል የተደረሰ ረበለው ምን ቀረ? ታዛቢዎች ሙሽራው ሚዜዎቹ ታዛቢ ናቸው። እዚህ ቆመዋል። የት ነው ጉልበት ይሰስ አለቅ ያለ በሩን ይዞ አያችሁ ተያያዙ። በቃ ወደ ጸብ ተቀየረ። ወደ ጓሮ ይዞት ሄዱ። ወደ ጸብ ተቀየረ።
በእግሩ ጀመረ በሩን ይዞ እናስገባው ሙሽራው ቢሆን ምን ታደርጉ ነበር እናንተ? ሀሳባችን በቤት ሰው ሆነን እንደ ሰው ማሰብ ሲያቅተም የሰው ጭካኔ መተሳሰብ ሰው ሆነን እንደ ሰው ማሰብ ሲያቅተን መናደር አባት እየዳሁ በጉልበታቸው ሰው ለሰው ቢፋቀር የት ይደረስ ነበር። እኛ አባት ይህን ልጅም አላቸው። ከባድ ቆሞ ከሚያዩ ቢያወጧቸው ምን አለበት? ከአቅም በላይ መጠጣት፣ አቅም አለማወቅ ኢየሱስ ተሸክመው እንዲህ አይነቱ እኮ ወዳጆቼ የዛሬው ቪዲዮ ይሄን ይመስላል። ያላችሁን ሀሳብ በኮሜንት አስቀምጡልኝ። መሻሻል ማስተካከል ያለብኝ ነገር እንዳስተካክል በሀሳብ በኮሜንት አስቀምጡልኝ። አመሰግናለሁ።